ኢራን ኳታር በሚገኘው የአሜሪካ ጦር ሰፈር ላይ ጥቃት ፈጸመች። ይህ በእንዲህ እንዳለ ኳታር በኢራን ለተቃጣባት ጥቃት ተመጣጣኝ ምላሽ እንደምትሰጥ አስታወቀች። ወደ ዝርዝሩ ከማለፌ በፊት ቮይስ ኦፍ ኢትዮጵያን ሰብስክራይብ በማድረግ ፈጣንና ታማኝ መረጃዎችን ያገኙ እያልኩ ወደ ዝርዝሩ አልፋለሁ። ኢራን ኳታር በሚገኘው የአሜሪካ ጦር ሰፈር ላይ ጥቃት ፈጸመች። ኢራን ኳታር በሚገኘው የአሜሪካ ጦር ሰፈር ላይ የሚሳኤል ጥቃት ፈጽማለች። ጥቃቱን ተከትሎ በዶሃ ከፍተኛ ፍንዳታ የተሰማ ሲሆን በኳታር የሚገኘው እና አሉዴይ የተሰኘው የአሜሪካ ጦር ሰፈር ኢላማ ተደርጓል። በሀገሪቱ የአሜሪካ ኤምባሲ የአሜሪካ ዜጎች ወደ መጠለያዎች በመግባት ራሳቸውን ከጥቃት እንዲጠብቁ ጥሪ አቅርቧል። የአሸናፊነት መልካም ዜና የሚል ስያሜ የተሰጠው ጥቃቱ አሜሪካ በሶስት የኢራን ኒውክሌር መሰረተ ልማቶች ላይ ለፈጸመችው የአየር ጥቃት የተሰጠ አጸፋ እንደሆነ የኢራን ጦር መግለጹን ቢቢሲ ዘግቧል። በተለቀቁ ተንቀሳቃሽ ምስሎች ከኢራን የተተኮሱት 6 ሚሳኤሎች በኳታር ሰማይ ሲምዘገዘጉ ታይተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራንን የአጸፋ ጥቃት መከላከል የሚያስችል የመካከለኛው ምስራቅ የብሔራዊ ደህንነት ቡድን እያቋቋሙ እንደሚገኙ ተመላክቷል። በተመሳሳይ ኢራን በኢራቅ በሚገኘው የአሜሪካ የጦር ሰፈር ጥቃት የፈጸመች ሲሆን በባህሬን፣ ኩዌት የጥቃት ማስጠንቀቂያ ሳይረኖች ድምጾች እየተሰሙ መሆኑ ተጠቁሟል። ከጥቃቱ በኋላ የኢራን ጦር በሰጠው መግለጫ የጦር ሰፈሩ የአሜሪካ አየር ኃይል በምዕራብ እስያ የሚያደርገው ዘመቻ ዋና ማዘዣ ሆኖ ያገለግል ነበር ብለዋል። ኢራን የጦር ሰፈሩን ለማጥቃት የተጠቀመቻቸው 6 ቦምቦች አሜሪካ በኢራን የኒውክሌር ጣቢያ ላይ ከፈጸመቻቸው 6 ቦምቦች ጋር ተመሳሳይ ቁጥር አላቸው። ኳታር ውጭ ጉዳይ ሚኒስትር ኢራን በሀገራቸው በሚገኘው የአሜሪካ ጦር ሰፈር ላይ የፈጸመችውን ጥቃት በጥብቅ አውግዘዋል። ጥቃቱ የኳታርን ሉዓላዊነት፣ አየር ክልልና ዓለም አቀፍ ሕግን የጣሰ መሆኑን ገልጾ አስፈላጊው አጸፋዊ እርምጃ ይወሰዳል ሲሉ አስጠንቅቀዋል። ይህ በእንዲህ እንዳለ ኢራን ጥቃቱን ከሰነዘረች በኋላ ጥቃቱ በኳታር ላይ ያነጣጠረ እንዳልሆነ በግልጽ የኳታርን መንግስት ለማረጋጋት ሞክራለች። ኳታር በበኩሏ ድርጊቱን ሉዓላዊነትን የጣሰ ነው ስትል አጥብቃ አውግዛለች። የኢራን የበላይ የብሔራዊ ጸጥታ ምክር ቤት ዛሬ ሰኞ ባወጣው መግለጫ የሚሳኤል ጥቃቱ ኢላማ ያደረገው የአሜሪካንን ጦር እንጂ የኳታርን ሕዝብ እንዳልሆነ አስታውቋል። መግለጫው እንዳለው ጥቃቱ የተፈጸመው ከኳታር መኖሪያ አካባቢዎች ርቆ ነው። ይህ እርምጃ ወዳጅና ወንድም በሆነው በኳታር ሀገርና በክቡር ሕዝቧ ላይ ምንም አይነት ስጋት አይፈጥርም ያለው የኢራን መግለጫ የኢራን እስላማዊ ሪፐብሊክ ከኳታር ጋር ያላትን ሞቅ ያለና ታሪካዊ ግንኙነት ለማስጠበቅና ለማስቀጠል ቁርጠኛ ናት ሲል አክለዋል። ይህ የኢራን የማረጋጋት ጥረት ቢኖርም የኳታር መንግስት ግን ጥቃቱን በፍጹም አልተቀበለውም። የኳታር የውጭ ጉዳይ ሚኒስትር ባወጣው መግለጫ በግዛቲቷ ላይ የተፈጸመውን ማንኛውም አይነት ጥቃት እንደ ሉዓላዊነት ላይ የተፈጸመ ግልጽ ጥሰት እንደሚቆጥረው ገልጾ ድርጊቱን አውግዟል። ይህ ክስተት እንደ ኳታር ያሉ የአሜሪካ የጦር ሰፈሮችን ያስተናገዱ ነገር ግን ከኢራን ጋር ጥሩ ግንኙነት ያላቸው የመካከለኛው ምስራቅ ሀገራት በሁለቱ ሀያላን መካከል በሚፈጠረው ግጭት ውስጥ ምን ያህል አስቸጋሪ ሁኔታ ላይ ሊወድቁ እንደሚችሉ በግልጽ ያሳያል። ለሰዓቱ ያስኩላችሁ ዜናዎች እነዚህ ነበሩ። ፈጣንና ታማኝ መረጃዎች እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡ ይሁኑ እያልኩ ላሁኑ አበቃው።